ትራምፕ ዓለምን ነጻ አውጣለሁ የሚል ጨዋታ ጀምረዋል፣ ወይም የነጻነት ታጋዩ የሚል ሙዚቃ ለገዛ ራሳቸው ጋብዘዋል። ይህንንም ተከትሎ አዲሱ ውጊያ የጦዘው በሆርሙዝ ላይ ነው። ድራማው በባህሩ ላይ ጦዘቱ ከፍ ብሎ ነው የጀመረው። የጦር ጀልባዎች በጦር አውሮፕላኖች ታጅበው ባህሩን እያመሱት ነው። ሰላም ቤተሰቦቻችን፣ የዕለቱን አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ቪዲዮውን ላይክና ሰብስክራይብ በማድረግ ይጀምሩ። የተኛው አውሬ ተከስኩሰዋል። እፎይ ብሎ የከረመው መንደር መታመስ ጀምሯል። የተኩስ አቁሙ እንኳን ተኩስ ዛቻ ማቆም አልቻለም። ሁለቱም ወገኖች ብሶባቸው ተመልሰዋል። ምናልባት የተኩስ አቁሙ እንደተባሉ ጊዜ መግዣ ጡንሻ ማሳረፊያ ትጥቅ መምረቻ ነበር። አሜሪካ የኦፕሬሽን ስያሜ ለውጥ አድርጋለች። ኦፕሬሽን ፊውሪ ከዚህ በኋላ ኦፕሬሽን ፍሪደም ነው ተብሏል። ጉዳዩ የህልውናና ዓለምን ነጻ የማውጣት ትግል ነው የሚል ገለጻን ዋሽንግተን ማስተጋባት ትጀምራለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአንጻሩ ለሀገራቸው የመገናኛ ብዙሃን እንደተናገሩት ኢራን በውሽመጡ ውስጥ የአሜሪካ መርከቦችን ኢላማ ካደረገች ከምድረ ገጽ ትጠፋለች ያሉ ሲሆን ኢራን የተኩስ አቁሙን እንዲቀጥል ብትመኝ ይሻላል ሲሉ አስጠንቅቀዋል። የኢራን የመጀመሪያው ምክትል ፕሬዝዳንት መሐመድ ሬዛ አሊፍ ደኮም ውሽመጡን ማስተዳደር የኢራን ሕጋዊ መብት ሆኖ እንደሚቀጥል ተናግረዋል። የባሕረ ሰላጤ የትብብር ምክር ቤት ጂሲሲ እና የአውሮፓ ኅብረት ኢዩ በኤምሬት ላይ የተሰነዘረውን የኢራን ሚሳይልና ድሮን ጥቃት አውገዋል። የባሕረ ሰላጤ የትብብር ምክር ቤት ጂሲሲ ዋና ጸሐፊ ጃሴም ሞሐመድ አልቡዳዊ ጥቃቶችን የአባል ሀገር ሉዓላዊነት በግልጽ መጣስ ነው ሲሉ ጎንነዋል። የአሜሪካ ማዕከላዊ እዝ ሰንትኮም በኢራን ወደቦች ላይ እየተካሄደ ያለው እገዳ አካል በመሆን 50 የንግድ መርከቦች ከታለመላቸው መስመር እንዲቀየሩ መደረጉን አስታውቋል። ትላንት ከሞላ ጎደለ እንዲህ ነበር ያለፈው። በተባበሩት አረብ ኤሚሬትስ የሚገኘው የአሜሪካ ኤምባሲ ዜጎቹን በማስጠንቀቅ ላይ ነው። በአካባቢው የሚኖሩ የሀገራችን ዜጎችም ተመሳሳይ መልእክት እየተመለከቱ እንደሆነ ጽፈውልናል። ኤምባሲው ሁኔታውን እየተከታተልኩ ነው ያለ ሲሆን አሜሪካውያን እባካችሁ ከተባበሩት አረብ ኤሚሬት ባለስልጣናት የሚሰጡ መመሪያዎችን እንድትከተሉና ትዕዛዝ ከተሰጠን መታለያ ለመያዝ ዝግጁ እንድትሆኑ ያሳስባል ሲል በኤክስ ገጹ ላይ ባሰፈረው መልእክት ገልጿል። ቀደም ብሎ የተባበሩት አረብ ኤሚሬት በኢራን ሚሳይሎችና ድሮኖች ጥቃት እንደተሰነዘረባት አስታውቃ ነበር። የአሜሪካ ኤምባሲ ያክሉም አሁን ያለው የጉዞ ምክር ለተባበሩት አረብ ኤሚሬት በደረጃ 3 ላይ እንደሚገኝ ገልጿል። ይህም ማለት የአሜሪካ ዜጎች ወደዚያ የሚያደርጉትን ጉዞ በድጋሚ ሊያስቡት ይገባል ማለት ነው። የአሜሪካ ኤምባሲና የቆንስላ ጽሕፈት ቤቱ ክፍት ሆኖ ቢቀጥሉም አስቸኳይ ስራ የሌላቸው የአሜሪካ መንግስት ሰራተኞች ከተባበሩት አረብ ኤሚሬት ውጪ ወደዚያ ቦታ እንዲዘሩ ተደርጓል ብለዋል። የኢራን መገናኛ ብዙሃን በሆርሙዝ የባህር ወሽመጥ በከሸፈው የአሜሪካ ኦፕሬሽን 5 ሲቪሎች መገደላቸውን ዘግቧል። ትላንት በሆርሙዝ የባህር ወሽመጥ አሜሪካ ጦር ኢላማ የተደረጉት 6 ፈጣን ጀልባዎች ከኢራን አይአርጂሲ ግንኙነት ያላቸው ሲሆኑ ዕቃና ተሳፋሪዎችን የያዙ የሲቪል ጀልባዎች መሆናቸውንና በጥቃቱም 5 ሰዎች መገደላቸውን የኢራን የመንግስት መገናኛ ብዙሃን ዘግበዋል። አንድ የወታደራዊ ባለስልጣን ለታስኒም ዜና ወኪል እንደተናገሩት ከአሜሪካ ሪፖርቶች በኋላ በኢራን ባለስልጣናት ምርመራ ተካሂዶ ነበር። በዚህም የአሜሪካ ኃይሎች ከኦማን የባህር ዳርቻ ካሳብ ተነስተው ወደ ኢራን የባህር ዳርቻ ሲጓዙ የነበሩ ሲቪሎችን የጫኑ 2 ትናንሽ የጭነት ጀልባዎች ላይ ጥቃት መፈጸማቸውና ተኩስ መክፈታቸው ተረጋግጧል። ታስኒም የወታደራዊ ባለስልጣኑን ንግግር ጠቅሶ ይህ የጠላት ጭቆላና የተሳሳተ ጥቃት ምክንያቱ የአሜሪካ ጦር አቤታዊ ዘበኛው አይአርጂሲ ፈጣን ጀልባዎች ኦፕሬሽን ላይ ያለው ከፍተኛ ፍርሃትና ቅዠት ነው ሲል ዘግቧል። ዋሽንግተን በበኩሏ ጀልባዎቹ የወደሙት የሆርሙዝ የባህር ወሽመጥን በድጋሚ ለመክፈት አሜሪካ በምታደርገው እንቅስቃሴ ወቅት በንግድ መርከቦች ላይ ጣልቃ ለመግባት ሲሞክሩ እንደነበር ገልጻለች። ሄሊኮፕተሮች የንግድ መርከቦችን የሚያሰጉ የኢራን ትናንሽ ጀልባዎችን ለማጥፋት ጥቅም ላይ ውለዋል ሲል ሰንትኮም በኤክስ ገጹ ላይ ባሰፈረው መልእክቱ አስታውቋል። በተጨማሪም ሴንትኮም እንደገለጸው በአሁኑ ወቅት የባህሮች መጠንን ለመክፈትና መርከቦችን በውሃ መስመር በኩል አጅቦ ለማሳለፍ በሚካሄደው ኦፕሬሽን ፍሪደም ላይ በባሕረ ሰላጤው አካባቢ ከሚገኙ የብስ ጣቢያዎችና በ2 የአሜሪካ አውሮፕላን ተሸካሚ መርከቦች ላይ የተመደቡ ከ100 በላይ ጦር አውሮፕላኖች በመሳተፍ ላይ ይገኛሉ። ከዚህ ጋር በተያያዘ መረጃ የአሜሪካ መገናኛ ብዙሃን 2 የጦር መርከቦች ኢራንን ጥቃት በመመከት የሆርሙዝ የባህሮች መጠን ማለፋቸውን ዘግቧል። 2 የባህር ኃይል አውዳሚ መርከቦች በጉዞ ወቅት የኢራን ጥቃት በመመከት የሆርሙዝ የባህሮች መጠን በስኬት አልፈው ወደ ባሕረ ሰላጤ መግባታቸውን አንድ የአሜሪካ መከላከያ ባለስልጣን ለመገናኛ ብዙሃን ተናግረዋል። ዩኤስኤስ ትራክስተን እና ዩኤስኤስ ሜሰን መጠኑ በሚያቋርጡበት ወቅት ከፍተኛ ጥቃት የደረሰባቸው ሲሆን የኢራን ተናለንት ጀልባዎችን፣ ሚሳይሎችንና ድሮኖችን በማቀናጀት በመርከቦቹ ላይ ጥቃት ሰንዝራለች።
እንደ ሲቢኤስ ኒውስ ዘገባ ከሆነ መርከቦች መጡን ሲያልፉ የአፓች ሄሊኮፕተሮችና ተጨማሪ ጦር አውሮፕላኖች ጥበቃ አድርገውላቸዋል። ዘገባውን አልጀዚራ በገለልተኛ ወገን ለማረጋገጥ ሞክሬ አልተሳካልኝም ብለዋል። ለመሆኑ ትራምፕ ያለምን መርከቦች አጅቤ ከኢራን ጥቃት አድናለሁ ብሎ የተነሱበት አዲሱ ተልዕኮ ምንድን ነው? ተጠራጣሪ የአሜሪካ አጋሮችን ለማሰማማት ወይም ለማቅረብ ሲባል ኤፒክ ፊር የተባለው የኦፕሬሽን ስም ወደ ኦፕሬሽን ፍሪደም ተቀይሯል። በሌላ አማርኛ ትራምፕ ጦርነትን የምንዋጋው ለእናንተ ስንል ነው የሚል ሲንግል ለቀዋል። ይህ ስያሜ በመካከለኛው ምስራቅ እየተካሄደ ላለው ጦርነት አዲስ ዲፕሎማሲያዊና ስልጣዊ ገጽታ ሰጥቶታል። ይህ የስም ለውጥ ተራ አጠራር ለውጥ ሳይሆን ዋሽንግተን በዓለም አቀፍ ደረጃ ያላትን ቅቡልነት ለማሳደግ የተጠቀመችበት ስልት ነው። የቀድሞ የአሜሪካ የፖለቲካና ወታደራዊ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ማርክ ኪሚት እንደሚሉት ይህ የስም ለውጥ ሌላ ተልዕኮ ፍለጋ ሳይሆን ስልታዊ ሽግግር ነው። ብዙ የአሜሪካ አጋሮች በኢራን በሚደረገው ቀጥተኛ ጦርነት ላይ ጥርጣሬ ነበራቸው። ኦፕሬሽን ፍሪደም የሚለው ስም እነዚህን አጋሮች ለማሰማመንና ዘመቻውን እንዲቀላቀሉ ለማድረግ የተነደፈ የመረጃ ለውጥ ነው። ኤፒክ ፊር የሚለው መጠሪያ አሜሪካን በግል ጽድቂ እንደሆነች ያሳብቅ ነበር። ኦፕሬሽን ፍሪደም የሚለው ስም ግን ዘመቻውን እንደ ሰብአዊ ጉዳይና ለነጻነት ሲባል እንደሚደረግ ተጋድሎ አድርጎ ዳግም እንዲቀረጽ ያስችላል። የኦፕሬሽን ፍሪደም ዋነኛ ትኩረት በኢራን ላይ ወታደራዊ ጫና ከማሳደር ባለፈ ለዓለም ኢኮኖሚ ወሳኝ የሆነ የንግድ መስመሮች ማስከበር ነው። ዘመቻ የነዳጅና የማዳበሪያ ምርቶች ወደ ዓለም ገበያ የሚወጡበትን የኦርሙዝ የባህሮች መጠን ከፍት የማድረግ ምክንያታዊ ሰበብ አለው። ምንም እንኳን አሜሪካና ኢራን በኒውክሊየር ጉዳይ ላይ አሁንም እጅግ በጣም ተራርከው ቢገኙ፣ እንዲህ ያሉ ወታደራዊ ስያሜዎችና እንቅስቃሴዎች በድርድር ሂደቱ ላይ ተጽዕኖ እንደሚፈጥሩ ይታመናል። በአሁኑ ወቅት ጦርነትን ለማቆም የሚደረጉ ጥረቶች negotiating about negotiations ወይም ስለ ድርድሩ መደራረብ የሚባል እንደሆነ፣ ይህም ለስምምነት ገና ሩቅ መሆኑን ባለሙያዎች ይናናሉ። በዋሽንግተንና በቴህራን መካከል የሚደረገውን ዲፕሎማሲያዊ ግንኙነት ፓኪስታን በአስተራኪነት እያከናወነችው ትገኛለች። ኢራን ጦርነቱን ለማቆም የ14 ነጥብ የሰላም ሐሳብ ብታቀርብም የአሜሪካ ምላሽ እስካሁን ተስፋ የሚሰጥ አይደለም። ከሰላምና ተኩስ አቁም ይልቅ አሁን ብራንድ ተቀይሮ ስም ታድሶ በአዲስ መልክ ተመጥቷል። ኦፕሬሽን ፍሪደም አሜሪካ በመካከለኛው ምስራቅ የምታካሄደውን ወታደራዊ እንቅስቃሴ ይበልጥ ዲፕሎማሲያዊና ሳማኝ ለማድረግ የወሰደችው እርምጃ ነው። ዘመቻው በወታደራዊ ጡንቻ ላይ ብቻ ከማተኮር ይልቅ ዓለም አቀፍ የንግድ ጥቅሞችን በማሳየት አጋሮችን ለማሰባሰብ ያለመ ነው። በቀጣይም በባህሮች ወሽመጥ በኩል በሚንቀሳቀሱ ቀጥተኛ ቀጠናዊ ጥቅሞች ላይ ትኩረት ማድረግ ወደ እውነተኛ ድርድር ሊያመራ እንደሚችል ባለሙያዎች ይጠቁማሉ። ይሄ ሙከራ ቲያዳ ገና በማለዶ ፍሬዎት እያፈራ ይመስላል። ጀርመን፣ ፈረንሳይና ካናዳ ኢራንን በመውቀስ ላይ ናቸው። ኢራን ለምን ታጋች ማድረጓን ማቆም አለባት ሲሉ የጀርመን ቻንስለር ፍሬድሪክ ሜሪዝ ተናግረዋል። የጀርመን ቻንስለር ፍሬድሪክ ሜሪዝ ኢራን በተባበሩት አረብ ኤሚሬት ላይ ጥቃት ፈጽማለች መባሉን ተከትሎ ቴህራን ወደ ድርድር ጠረጴዛ እንድትመለስ አሳስበዋል። የተባበሩት አረብ ኤሚሬት በድጋሚ ኢራን ድሮንና የሚሳኤል ጥቃቶች ላማውናለች። እነዚህን ጥቃቶች በጥብቅ እናወግዛለን። አጋርነታችን ከተባበሩት አረብ ኤሚሬት ሕዝብና በቀጠናው ካሉ አጋሮቻችን ጋር ነው ብለዋል። የሆርሙዝ የባህሮች ወሽመጥ ማክተም አለበት። ቴህራን የኒኩሌር መሳሪያ ባለቤት መሆን የለባትም። በአጋሮቻችን ላይ ከዚህ በኋላ ምንም አይነት ዛቻም ሆነ ጥቃት ሊኖር አይገባም ሲሉ ገልጸዋል። ካናዳም እንዲሁ በኢራን ጥቃቶች ሳቢያ ከተባበሩት አረብ ኤሚሬት ጎን ትቆማለች ሲሉ ጠቅላይ ሚኒስትር ካርኒ ተሰምተዋል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ በኢራን በሚሰነዘሩ የሚሳኤል ጥቃቶች ምክንያት ከተባበሩት አረብ ኤሚሬት ጋር ያላቸውን አጋርነት ገልጸዋል። ከሼክ መሐመድ ቢን ዘይድ እና ከተባበሩት አረብ ኤሚሬት ሕዝብ ጋር ያለንን አጋርነት ለመግለጽ እንወዳለን። ሲቪሎችንና የሲቪል መሰረተ ልማቶችን ለመጠበቅ የሚደረጉ ጥረቶችንም እናደንቃለን ሲሉ ካርኒ ኤክስ ገጻቸው ላይ በሰጡት መግለጫ አስታውቀዋል። ካናዳ በቀጠና ያለው ውጥረት እንዲረግብና በዲፕሎማሲ መንገድ እንዲፈታ የምታቀርበውን ጥሪ በድጋሚ ገልጻለች። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንም ኢራን በተባበሩት አረብ ኤሚሬት ላይ የሰነዘረችውን ጥቃት ምክንያት አልብና ተቀባይነት የሌለው ሲሉ ያወገዙ ሲሆን ፈረንሳይ በቀጠናው ላሉ አጋሮቻቸው የሚታደርገውን ድጋፍ እንደምትቀጥልም ቃል ገብተዋል። ግጭቱ ከተጀመረበት ጊዜ አንስቶ ስታደርግ እንደቆየችው ሁሉ ፈረንሳይ በኤሚሬትና በቀጠና የሚገኙ አጋሮቿ ግዛታቸውን እንዲከላከሉ የምታደርገውን ድጋፍ ትቀጥላለች ሲሉ ማክሮን በኤክስ ገጻቸው ላይ ባሰፈሩት መልእክት ገልጸዋል። የፈረንሳዩ ፕሬዝዳንት አሁን ላለው ግጭት ዘላቂ መፍትሄ እንዲመጣ ሁለት ቅድመ ሁኔታዎችን ጠቅሰዋል። እነሱም የሆርሙዝ የባህሮች ወሽመጥ ለነጻ የባህር ትራፊክ ክፍት እንዲሆንና ለቀጠና
ሀገራት አስፈላጊውን የደህንነት ዋስትና የሚሰጥ ጠንካራ ስምምነት ላይ እንዲደረስ የሚሉ ናቸው። ማክሮን በተለይም በሶስት ዘርፎች ማለትም በኒኩሌር እንቅስቃሴዎች፣ በባሊስቲክ ሚሳይል አቅምና በቀጠናው በሚደረጉ ውጊያዎች ረገድ ከኢራን የሚሰነዘሩ ስጋቶችን ለይቶ ጠቅሰዋል። የትራምፕ የነጻነት ተምሳሌ ፍሬ አፍርቶ ዓለም ከጎናቸው ይሰለፍ ሲሆን ኢራንስ የመጣባትን የስም ማጥፊያ ዘመቻ እንዴት ተቀለበብሰዋለች? ቀጣይ መረጃዎችን እየተከታተልን እናደርሳቸዋለን። ቤተሰቦቻችን የሰዓቱ ሰበር መረጃዎች እነዚህ ናቸው። ፈቅዳችሁ አብራችሁን ስለቆያችሁ ምስጋናችን ከፍ ያለ ነው።